ሰላም ዩስራ እባላለሁ። በፖላንድ የሚገኘውን ቪስቱላ ዩኒቨርሲቲን ምርጫችሁ ስታደርጉ የምታገኟቸውን አድቫንቴጆች ልንገራችሁ። በመጀመሪያ ፖላንድ ውስጥ ብዙ ኦፖርቹኒቲዎች አሉ። ዋርሳ ውስጥ የሚገኙ የተለያዩ ሎካልና ኢንተርናሽናል ካምፓኒዎች የተለያዩ ኢንተርንሺፕ እና ፉል ታይም የስራ እድሎችን ኮምፒቲቲቭ በሆነ ሳለሪ ኦፈር ያደርጋሉ። ፖላንድ ውስጥ ደግሞ ከ26 ዓመት በታች ከሆናችሁ ከስራ ከምታገኙት ገቢ ላይ ኢንካም ታክስ አትከፍሉ። ስለዚህ በትምህርት ላይ ሆናችሁ ጥሩ ገቢ ለማግኘት አመቺ ነው። ሌላው ሴፍቲና አፎርደብሊቲ ነው። ዋርሳው ዩሮፕ ከሚገኙ ሴፍ ከሆኑ ከተሞች መካከል አንዷ ነች። ከቦታ ቦታ ለመንቀሳቀስ ቀላልና ምቹ የሆኑ የትራንስፖርት ሲስተሞች አሉ። ከሌሎች የአውሮፓ ሀገራት አንጻር ኮስት ኦፍ ሊቪንጉም በጣም አፎርደብል፣ ምግብም ተመጣጣኝና ኪስ በማይጎዳ ዋጋ በሁሉም ቦታዎች ላይ በቅርብ ርቀት ይገኛል። ኦልሶ በግልም ሆነ በግሩፕ ለመስራትና ለመዝናናት የሚመቹ የተለያዩ ኮፊ ሾፖች፣ ወርክ ስፔስስ እና የተለያዩ መዝናኛ ቦታዎች አሉ። ቪስቱላ በአውሮፓ ከሚገኙ ኢንተርናሽናል ዩኒቨርሲቲዎች መካከል አንደኛው ነው። ከተለያዩ ሀገራትና ማህበረሰቦች የተውጣጡ ተማሪዎች እንዲሁም ፕሮፌሰሮች የሚገኙበት ቦታ ነው። ዩኒቨርሲቲያችን ብዙ የሆኑ የተለያዩ የትምህርት ፕሮግራሞችን ይሰጣል። ለምሳሌ ኮምፒውተር ኢንጂነሪንግ፣ አርኪቴክቸር፣ ግራፊክስ ዲዛይን፣ ቢዝነስ፣ ፋይናንስ ኤክሴትራ። እንዲሁም ከተለያዩ ፓርትነር ዩኒቨርሲቲስ ጋር በመሆን ደብል ዲግሪዎችን ይሰጣል። እነዚህ ዩኒቨርሲቲዎች በዩኤስ፣ ዩኬ እና ስዊዘርላንድ ይገኛሉ። ስለዚህ ይህ እድል እንዳያመልጣችሁ አሁኑኑ በ200 ዩሮ ዲስካውንት አፕላይ አድርጉ።